ሰላም ውድ ቻናል ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን የምንመለከተው በዓለማችን ላይ በጣም ተስፋፍቶ ስለሚገኘው ስለ ደም አይነት ኦ ይሆናል። እንግዲህ የደም አይነት ኦ ያላቸው ሰዎች ባህሪያቸው ወይም ደግሞ ፐርሰናሊቲያቸው ስብዕናቸው ምንን ይመስላል? በተጨማሪ ደግሞ የደም አይነት ኦ ያላቸው ሰዎች ሲመገቡ ተስማሚ የሚሆናቸው ምግብ የትኛው ነው? የትኛውንስ በመጠኑ መመገብ አለባቸው የሚለውን በዛሬ ቪዲዮ ላይ የተካተተ ይሆናል። እስከመጨረሻው ድረስ እንድትከታተሉ ጋብዛለሁ። እስከመጨረሻው ከተከታተላችሁ ሙሉ መረጃ ታገኛላችሁ ማለት ነው። በመጀመሪያ የምንመለከተው ስለ ባህሪያቸው ነው ወይም ደግሞ ስለ ስብዕናቸው። እንግዲህ የደም አይነት ኦ ያላቸው ሰዎች በጣም በዓለማችን ላይ ተስፋፍተው እንደሚገኙ ይነገርላቸዋል። ባህሪያቸው ደግሞ የመጀመሪያው ምንድናቸው? ሊደርሺፕ ናቸው። በጣም ኮንፊደንስ ያላቸው፣ በማንኛውም ቦታ የማይፈሩ እንደዚህ አይነት ትሬት እንደዚህ አይነት ስብዕና ያላቸው ሰዎች ናቸው። በመቀጠል ደግሞ በጣም ጽናት አላቸው። ችግር ውስጥ ገብተው ወዲያው ተስፋ ቆርጠው ከዛ ነገር ውስጥ አይወጡም። ያንን ነገር በተቻላቸው መጠን ሬዚስት አድርገው ከግብ ማድረስ ይፈልጋሉ። በመቀጠል ደግሞ በጣም ስኬጁል ናቸው። እያንዳንዱ ስራቸውን የሚሰሩት ፕላን አውጥተው በፕላን መሰረት ነው የሚንቀሳቀሱት እና በህይወታቸው በጣም ስኬታማ ከሚባሉ ሰዎች ውስጥ ይመደባሉ። የደም አይነት ኦ ያላቸው ሰዎች ማለት ነው። እንግዲህ እነዚህ ሰዎች ቢመገቡት የሚመከረው የምግብ አይነት ምንድነው? በጣም ፕሮቲን የበዛባቸው ምግቦችን ቢመገቡ ይመከራል። ይስማማቸዋል። ለጤናቸው በጣም ተስማሚ ነው። እነ ስጋ፣ እንቁላል ምናምን ነገሮች እነዚህ በጣም ምቹ ስለሆኑ እነዚህ ነገሮች መመገብ ይችላሉ። ነገር ግን እንዳይመገቡ ወይም ደግሞ በመጠኑ እንዲመገቡ የሚመከረው የምግብ አይነት እንደ ስንዴ፣ ገብስ ምናምን ያሉ ነገሮች በመጠኑ እንዲመገቡ ነው የሚመከረው። ለምን? በጣም እንዲወፍሩ ስለሚያደርጋቸው እንደዚህ አይነት ምግቦችን በጥንቃቄ እንዲመገቡ ይመከራል ማለት ነው። እና እስኪ የዛሬ ቪዲዮ አጠር ያለች ናት። በዚህ ሀሳብ ብለድ ታይፕ ኦ ያላችሁ ሰዎች ሀሳብና አስተያየታችሁን በኮሜንት መስጫው ላይ ያስቀምጡልኝ። በመቀጠል ደግሞ በቀጣይ የእያንዳንዱን የብለድ አይነት እሰራላችኋለሁ። በኮሜንት መስጫው ላይ የእናንተ ብለድ አይነት የትኛው እንደሆነና እንድሰራላችሁ የምትፈልጉ ከሆነ አስተያየታችሁን ጻፉልኝ። የዛሬ ቪዲዮ ይሄን ይመስል ነበረ። የዚህ ቻናል ፋሚሊ ካልሆናችሁ አሁኑኑ ሰብስክራይብ በማድረግ ፋሚሊ ሁኑ። ምክንያቱም በዚህ ቻናል ለጤናችሁ ጠቃሚና ወሳኝ የሆኑ መረጃዎችን የማቀርብበት ቻናል ነው። ላይክ እና ሼር ማድረጋችሁ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ባይ ባይ።